ሰላም እንዴት ናችሁ? የተወደዳችሁ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሰላም ናችሁ? የእግዚአብሔር ጸጋ በያላችሁበት ይብዛላችሁ። ከጥቂት ቆይታ በኋላ ከወራት ቆይታ በኋላ ተመልሻለሁ። ዛሬም እንግዲህ በአዲስ ትምህርት መጥቻለሁ። ይህንን ትምህርት በተለይ በሰዎች የተገፋችሁ ሴቶች፣ ሰዎች ጀርባቸውን የሰጧችሁ ሴቶች እስከ መጨረሻው እንድትመለከቱ አበረታታችኋለሁ። ዩቲዩብ ቪዲዮውን ለብዙ ሰዎች እንዲያደርሰው ደግሞ ላይክ በማድረግ ጀምሩት። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ አበረታታችኋለሁ። ተባርካችኋል። አንዲት ሴት ከእግዚአብሔር በቀር ማንም አንዳችም ሰው ከሌላት የሰው አጀብታ ሲቆም ምን ይፈጠራል? አጥብቀው የያዙሽ እጆች ሲለቁሽ፣ ዓለም ወደፊት ስትገሰግስ፣ አንቺ ግን ብቻሽን ስትቀሪ እግዚአብሔር ምን ያደርግ ይሆን? በዚህ ቪዲዮ አንዲት ሴት በተገፋች ጊዜ እንዴት እንደምትነሳ፣ የተረሳች ሲመስላት እንዴት እንደምትቆምና ከእግዚአብሔር በቀር ማንም እንደሌላት ስታውቅ ባዶ እንዳልሆነች ይልቁንም አደራ እንደተሰጣት የምትረዳባቸው 8 ምልክቶች እንመለከታለን። ምክንያቱም የአምላክሽን መኖር የምታውቂው የሰዎችን አለመኖር ተከትሎ ነው። እህቴ ሆይ ተዘጋጂ። ይህ መልእክት መንፈስሽን ያድሳል፣ እምነትሽን ያነቃቃል፣ ውስጣዊ እሳትሽን ይለኩሳል። እስቲ እንጀምር። አንደኛ፣ ሁሉም ሲርቅሽ እግዚአብሔር ይቀርብሻል። ሁሉም ሲሸሽ እግዚአብሔር ብቻውን ካንቺ ጋር ሲሆን ያ ብቸኝነት የተቀደሰ ነው። ኦሪት ዘፍጥረት ምዕራፍ 16 ላይ ላልፈለገችው ጦርነት ተላልፋ ስለተሰጠችው ስለ አጋር ይነግረናል። አገልጋይ ነበረች፣ ተገፍታለች፣ በሴራም እናት እንድትሆን ተደርጋለች። በኋላ ደግሞ እሳት ውስጥ በጣሏት ሰዎች ተወርውራለች። ሳራም ፊቷን አዞረችባት። አብርሃም ዝም አለ፣ አጋርም ሸሸች። ነገር ግን ወዳጄ ሆይ ልብ በይ፣ አንዳንዴ ወደ ምድረ በዳ መገፋት መጣል አይደለም፣ አቅጣጫ ማስቀየር እንጂ። ምክንያቱም በዚያ ምድረ በዳ በደረቅ ቦታ የእግዚአብሔር መልአክ አገኛት። ሳይሆን የሚለን እግዚአብሔር ራሱ አገኛት። መልአክ አላለም፣ ሰው አላለም፣ እግዚአብሔር ራሱ መጣ። ሰው ሲሸሽሽ እግዚአብሔር ከነ አቅርቦቱ ከነ ዓላማው ወደ ሕይወትሽ ይገባል። በዚያን ቀን የተናገረችው የዕብራይስጥ ቃል ኤልሮኢ የሚለው የሚያየኝ አምላክ ማለት ሲሆን ቴዎሎጂ አልነበረም፣ ምስክርነት እንጂ። እሷ እግዚአብሔርን ያገኘችው በአብርሃም ድንኳን ውስጥ ሳይሆን በእንባ በረጠበችበት በምድረ በዳ ውስጥ ነበር። የተሰበሩ ሴቶች እግዚአብሔር ተአምራት ለመስራት የሰው ብዛት እንደማያስፈልገው የሚማሩበት ቦታ ነው። ምናልባት ብቻሽን የምትታገይ ልትሆኚ ትችያለሽ። በቤተሰብ በሰዎች የተገፋሽ መጽናኛ የሌለሽ መበለት ልትሆኚ ትችያለሽ። ክህደት፣ ስብራት ወይም ብቸኝነት ውስጥ ሆነሽ ሊሆን ይችላል። ነገር ግን ስሚኝ፣ የሰዎች አለመኖር የዓላማ አለመኖር ማለት አይደለም። ልክ በኮንክሪት ስንጥቅ ውስጥ እንደበቀለች አበባ ምቹ ባልሆነ ቦታ ውስጥ እያደግሽ እያበብሽ እየለመለምሽ ነው። አልተረሳሽም፣ ተገኝተሻል። ሰው ሁሉ ሲሄድ እግዚአብሔር ጠጋ ይላል። የውሃ ምንጭን ከደረቅ መሬት፣ ራእይን ከምድረ በዳ፣ ማንነትን ከማይታይ ስፍራ ያወጣል። ማንም አላየኝም አትበይ። ዋናው ቁም ነገር እግዚአብሔር እያየሽ ነው። የአጋር አምላክ ያይሻል። ታሪክሽንም ጽፎ አልጨረሰም። ሁለተኛ፣ ዝምታ። ዝምታ እግዚአብሔር የሕይወትን ስዕል የሚስልበት ሸራ ነው። ሰማይ
በነጎድጓድ ሳይሆን መልስ ባላገኙ ጸሎቶች ጸጥታ ውስጥ የሚናገርበት ጊዜ አለ። አንዲት ሴት ከፈጣሪ በስተቀር ማንም እንደሌላት ስታውቅ እንባዋ ቋንቋ፣ ዝምታዋ ደግሞ መቅደስ ይሆናል። አንደኛ ሳሙኤል ምዕራፍ 1 ላይ የሐና ታሪክ ስለ መሃንነት ብቻ አይደለም፣ ስለ ስብራት እንጂ። ትነቀፍ ነበር፣ ትበሳጭ ነበር። ባሏ እንኳን ሊያጽናናት አልቻለም። መንፈሳዊ መሪውም እንኳን እንባዋንና ስቃይዋን እንደ ስካር ቆጠረባት። እህቴ ሆይ ይህንን አስተዊ። መንፈሳዊ መሪዎች እንኳን ዝምታሽን፣ የውስጥሽን ስቃይ ላያነቡልሽ ይችላሉ። እግዚአብሔር ግን ያነበዋል፣ ያውቀዋል። የሐና ከንፈሮች ይንቀሳቀሱ ነበር፣ ድምፅ ግን አልነበረም። ሰማይ ግን እያንዳንዱን ፊደል ሰማ። ለሰው ዝምታ የሆነው ለእግዚአብሔር ግን ጩኸት ነውና። እግዚአብሔር ከቃላት ይልቅ እንባን ይተረጉማል። ሮሜ 8:26 እንደሚል መንፈስ ቅዱስ በማይነገር መቃተት ይማልድልናልና። ዝምታ ባዶነት አልነበረም፣ ማህፀን ነበር። ከዛ ዝምታ ውስጥ ሳሙኤል ተጸነሰ። ሳሙኤል ወንድ ልጅ ብቻ ሳይሆን ሀገር የሚቀይር ነቢይ ነው። ሴቶች ስሙኝ፣ ዝምታችሁ አቅም ማጣት አይደለም፣ መድረክ ነው፣ የመውለጃ ክፍል ነው። ማንም የማይሰማቸው እግዚአብሔር ብቻ የሚሰማቸው ጸሎቶችሽ ኃያል ናቸው። ጓደኞችሽ ስልክ ባያነሱም፣ ትራስሽ እንባሽን ቢጠጣውም፣ እግዚአብሔር ግን ከአንገትሽ የደም ስር ይልቅ ለአንቺ ቅርብ ነው። ያ መልስ ያጣሽበት ዝምታ የመለኮታዊ መልስ መጀመሪያ ነው። ጸጥ በይ። እግዚአብሔር በዝምታ የጸነስሽውን ጩኸት ይመልሳልና። ሶስተኛ፣ ሰማይ የራስሽን ፈቃድ አይጠይቅም። በሩት መጽሐፍ ውስጥ ጸጥ ያለ እሳት አለ። ባሏን፣ ሀገሯን፣ ዋስትናዋን ያጣች ሴት ኑኃሚን ተመለሺ አለቻት። ሩት ግን ተጠጋች። ኑኃሚንም ብቻ ሳይሆን ገና በደንብ የማታውቀውን አምላክ ተጠጋች። ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል አለች። ይህ ነው ወደ ክብር የወሰዳት መንገድ። ባል አልነበራትም፣ ገንዘብ አልነበራትም፣ እቅድም አልነበራትም፣ ታማኝነት ብቻ። ሩት ሞዓባዊት ነበረች፣ የውጭ ሰው፣ በሰው መስፈርት ብቁ አልነበረችም። እግዚአብሔር ግን የወደፊቷን ለመወሰን የኋላ ታሪኳን አልተመለከተም። የኑኃሚን ሐሳብ አልተጠየቀም። የቤተልሔም ሕዝብ ድምፅ አልተሰበሰበም። እግዚአብሔር አስቀድሞ የቀባውን ነገር ለማጽደቅ የምድርን ፍቃድ አይጠይቅምና። ሩት ተራ ሰራተኛ ትምሰል እንጂ ዘርን ተሸክማለች። ከሷ ማኅፀን ኢዮቤድ፣ እሰይ፣ ከእሰይም ዳዊት፣ ከንጉሥ ዳዊት ደግሞ ከዘሩ የእግዚአብሔር ልጅ ኢየሱስ ክርስቶስ እንዲገኝ ግድ ነበር። የአንዲት ሴት ልጅ ስቃይ ለዓለም ቤዛነት መንገድ ጠረገ። እህቴ ሆይ አንድ ነገር ልንገርሽ፣ ሰዎች ከሕይወትሽ ሲወጡ ለእግዚአብሔር መግቢያ በር እየከፈቱ እንደሆነ እወቂ። ስለዚህ ከተውሽ መርቂያቸው፣ ከከዱሽም ልቀቂያቸው። የእነርሱ መሄድ ያንቺ ፍጻሜ አይደለም። አንቺ ቦዔዝ የለኝም ብለሽ ትጨነቂ ይሆናል። እግዚአብሔር ግን አስቀድሞ አዘጋጅቷል። ሰማይ በስምሽ እየጠራሽ ነው። መበለቷ ሳይሆን ተዋጊዋ እያለ፣ ስደተኛዋ ሳይሆን ወራሿ እያለ። አራተኛ፣ ተስፋ መቁረጥ ፍጻሜ አይደለም፣ የመዳን በር ነው እንጂ። አንዳንድ በሮች የሚከፈቱት እጃችን በሩን እስኪያንኳኳ አይደለም፣ በማንኳኳት ጣቶችሽ እስኪደግሙ እንጂ። በማርቆስ ወንጌል ምዕራፍ 5 ላይ ያለችው ስም የላትም ግን ለዘላለም የማትረሳ ሴት ለ12 ዓመታት ደም ይፈሳት ነበር። በአካል ብቻ ሳይሆን በስሜት በገንዘብና በማህበራዊ ሕይወቷ ደም ይፈሳት ነበር። እርኩስ ተብላለች።
ማንም ሊነካት አይችልም። 12 ዓመት ማለት 4380 ቀናት ነው። ተስፋ ይዞ መነሳት፣ ስብራትን ታቅፎ መተኛት። ነገር ግን ተስፋ መቁረጥ የሰማይን ትኩረት የሚስብ ጩኸት ነው። ድክመት አይደለም፣ መሳሪያ ነው። ይህች ሴት በሕዝቡ መካከል ሰንጥቃ የሰዎችን ወቀሳ አልፋ እየተንፏቀቀች የልብሱን ጫፍ ነካች። ቀጠሮ አላስፈለጋት፣ መድረክም አላስፈለጋት። መንካት ብቻ። ስትነካው ኃይል ወጣ። ፈውስ ብቻ አይደለም፣ ማንነት ተሰጣት። ኢየሱስ ሴትዮ አላላት፣ አንቺ ሴት አላላት፣ ልጄ ሆይ አላት። ይህ ፈውስ ብቻ አይደለም፣ ልጅነትም ጭምር ነው። ዛሬም በተስፋ መቁረጥ ውስጥ ካለሽ እየተንፏቀቅሽም ቢሆን ወደ እርሱ ቅረቢ። ተስፋ መቁረጥሽ የመጨረሻው ምዕራፍ አይደለም፣ የመዳንሽ መጀመሪያ እንጂ። 5. የእግዚአብሔር መገኘት ከሰዎች አለመኖር ይበልጣል። ማንም በሌለበት ጨለማ በሆነ ስፍራ ብቻ የሚገኙ መገለጦች አሉ። መቅደላዊት ማርያምን አስታውሺ። ማለዳ ወደ መቃብሩ ሄደች። ደቀ መዛሙርቱ ፈርተው ሸሹ፣ እርሷ ግን ቀረች። ከእግዚአብሔር በቀር ማንም የሌላት ሴት ኃይል ይህ ነው። ትቀራለች። ሕመሙ ወደ ሕልውናው እስኪቀየር ድረስ ትጠብቃለች። ሰው ሁሉ ሲሄድ ኢየሱስ ለእርሷ ተገለጠ። ማርያም ብሎ ስሟን ጠራ። 7 አጋንንት ያወጣላት ድምፅ፣ ሰዎች ሲጠሏት የወደዳት ድምፅ። እህቴ ሆይ ሰዎች በጨለማ ጊዜ ይጠሉሽ ይሆናል። እግዚአብሔር ግን በባዶነትሽ ውስጥ ይገለጥልሻል። ኢየሱስ ትንሣኤውን መጀመሪያ የገለጠው ለጴጥሮስ ወይንም ለዮሐንስ አይደለም፣ እንባ ብቻ ለነበራት ለዚች ሴት ነው እንጂ። የሰዎች መጥፋት የእግዚአብሔርን መቅረብ ያበስራል። ብቻሽን አይደለሽም። 6. ማንነትሽ በተወሽ ሰው ላይ የተመሰረተ አይደለም። መገፋት ይጮሃል፣ ባዶ ቦታሽ ላይ ያስተጋባል። ነገር ግን የእግዚአብሔር እውነት ከለቀቀሽ ሰው ድምፅ ይልቅ ይጎላል። ኢሳይያስ 43 ላይ በስምህ ጠርቼሃለሁ፣ አንተ የኔ ነህ ይላል። ልብ በይ፣ አንቺ የኔ ነሽ እያለሽ ነው። አንቺ የእርሱ ነበርሽ አላለም። የተጣልሽ የተረሳሽ አይደለሽም። አባት አልነበረሽ ይሆናል፣ ባልም ጥሎሽ ይሆናል፣ ጓደኛ ክዶሽ ይሆናል። እነርሱ ስለሄዱ አንቺ ዋጋ ቢስ አይደለሽም። ኢየሱስ የሞተው የሰዎች ሰለባ ሊያደርግሽ ሳይሆን አሸናፊ ሊያደርግሽ ነው። ሳምራዊቷን ሴት አስታውሺ። 5 ባሎችን ፈታች። አሁንም ያለው ባሏ አይደለም። ነገር ግን ኢየሱስ የጀመረው በኃጢአቷ ሳይሆን በእውነቱ ነው። ማሰሯን ጥላ እስክትሮጥ ድረስ ማንነቷን ቀየረው። የተረሳችው ሴት የምስራች ነጋሪ ሆነች። እህቴ ሆይ አንቺ በሰው ታሪክ ውስጥ የግርጌ ማስታወሻ አይደለሽም፣ በሰማይ ታሪክ ውስጥ ግን ዋና ርዕስ ነሽ። 7. ምድረ በዳው እርግማን አይደለም፣ የእግዚአብሔር ትምህርት ቤት እንጂ። አንዳንድ ትምህርቶች ቤተ መንግሥት ውስጥ ምቾት ውስጥ አይገኙም፣ በሕመም ቦታ እንጂ። ሆሴዕ 2 ላይ እግዚአብሔር እንዲህ ይላል፣ ወደ ምድረ በዳ አወጣታለሁ፣ በዚያም ለልቧ እነግራታለሁ። አያችሁ፣ እግዚአብሔር ወደ ምድረ በዳ አይጎትታትም፣ በፍቅር ይስባታል እንጂ። ለምን? ምክንያቱም የሰዎችን ጫጫታ ጸጥ አሰኝቶ እውነትን ሊነግራት የሚችለው እዛ ነውና። ምድረ በዳው የመቀጣጫ ስፍራ ሳይሆን የመዘጋጃ ስፍራ ነው። ሥራ ማጣትሽ፣ የፍቅር ግንኙነት መፍረስ፣ ማንም የለኝም ያልሽው ጊዜ ያ እርግማን አይደለም፣ ከክብሩ ንጉሥ ጋር የምታደርጊው ቀጠሮ ነው እንጂ። ኤልያስ እግዚአብሔርን የሰማው በእሳት ውስጥ ሳይሆን በምድረ በዳ ጸጥታ ውስጥ ነው። አንቺም አሁን ያለሽበት ሕይወት እግዚአብሔር አንዳንድ መጻሕፍት ሊያስተምሩሽ የማይችሉትን የሕይወት ትምህርት ሊያስተምርሽ የከፈተው ትምህርት ቤት ነው። ከዚህ ስትወጪ እንደ ኢየሱስ ኃይል ተሞልተሽ ትወጫለሽ። 8.
ከእግዚአብሔር በቀር ማንም ስለሌለሽ እርሱ ከበቂ በላይ መሆኑን ታውቂያለሽ። እግዚአብሔር ከእምነትነት አልፎ እስትንፋስ ነው። መዝሙር 73 ላይ በሰማይ ከአንተ በቀር ማን አለኝ? በምድርም ከአንተ ሌላ የምሻው የለኝም ይላል። ይህ ጥቅስ ሁሉም ነገር ሰላም ሲሆን የምንቀበለው አይደለም፣ ሁሉም ነገር ሲፈራርስ የሚገባን ምስጢር ነው እንጂ። የያዝሽው እጅ ሲለቅሽ፣ ሰው ሲርቅሽ፣ ነፍስሽ በሰው መደገፍ ትታ በፈጣሪ መደገፍ ትጀምራለች። እግዚአብሔር ተጨማሪ ኃይል ሳይሆን የኃይልሽ ሁሉ ምንጭ እንደሆነ ይገባሻል። ክህደት ውስጥ አልፈሽ ይሆናል፣ ህልምሽንም ቀብረሽ ይሆናል። ሁሉም ነገር ህልምሽን ቀብሮት ይሆናል። ነገር ግን ይህ መልእክት መንፈስሽ ውስጥ ያስተጋባል። ሁሉም ሲጠፋ እግዚአብሔር ብቻውን በቂ ነው። እንደ ኢዮብ ቢገለኝም እንኳን በእርሱ ታምኛለሁ በይ። እንደ ጳውሎስ በማንኛውም ሁኔታ መርካትን ተለማመጂ። በወይራ መጭመቃ ውስጥ ጸጋውን፣ በችግር ውስጥ ዘይቱን ታገኛለሽ። ማንም ቢሄድ አትደነግጪ፣ ምክንያቱም ፈጽሞ የማይለየው ማን እንደሆነ አውቀሻልና። እርሱ በቂ ነው፣ ከበቂም በላይ ነው። ሁሌም ነበር፣ አሁንም አለ፣ ለዘላለምም ይኖራል። አሜን። ይህንን መልእክት በኮሜንት ላይ አውጁ። ማንም ባይኖረኝ እግዚአብሔር አለኝ እያላችሁ አውጁ። ተባርካችኋል።